የእስራኤልና ሊባኖስ ግጭት ዛሬም ቀጥሎ ውሏል። የአሜሪካና ኢራን ፍጥጫ ላይም ዝርዝር ሐሳብ አለን። የጋዛ ሰርጥ ሁኔታም እንዲሁም የደቡብ አፍሪካ የፖለቲካ ቀውስ በጣሊያን የማፊያ ቡድን ላይ እርምጃ መወሰዱን አስመልክቶ ዝርዝር ዘገባዎች አሉን። ክቡራትና ክቡራን፣ ይህ መከለሻ ሚዲያ ነው። ከመላው ዓለም የተከለሱ ዜናዎችን ይዘን ቀርበናል። እስከ ዜናው ፍጻሜ አብራችሁን እየቆያችሁ መከለሻ ሚዲያን ሰብስክራይብ ማድረግ እንዳትረሱ። እስራኤል በደቡባዊ ሊባኖስ ላይ ጥቃቷን በከፍተኛ ሁኔታ ማጠናከሯን ተከትሎ በትንሹ 16 ሰዎች ሲገደሉ 58 ደግሞ ቆስለዋል። በሊባኖስ ብሔራዊ የዜና አገልግሎት ዘገባ መሰረት በአድሎን አውራ ጎዳና ላይ ለማምለጥ ሲሞክሩ በድሮን ጥቃት የተገደሉ 6 የአንድ ቤተሰብ አባላት ከሟቾች መካከል ይገኙበታል። ጥቃቱ በተለይ በጢሮስ ከተማና በአካባቢዋ ላይ ያተኮረ ሲሆን ነዋሪዎች ቀያቸውን ጥለው እንዲሰደዱ የሚያስገድዱ ትዕዛዞችም በብዛት እየወጡ ይገኛሉ። ምንም እንኳን በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት ባለፈው ወር ተግባራዊ ቢደረግም ጥቃቱ ባለመቆሙ ስምምነቱ በወረቀት ላይ ብቻ የቀረ መሆኑን ዘጋቢዎች ገልጸዋል። በዛሬው ዕለት አዲስ የዲፕሎማሲያዊ ንግግር ይጀመራል ተብሎ ቢጠበቅም እስራኤል ባለፉት ጥቂት ቀናት የፈጸመችው ከባድ ዓለም አቀፍ ቀይ መስቀል በበኩሉ የዜጎች በግዳጅ መፈናቀልን፣ በከተሞች ላይ የሚሰነዝረው ጥቃት ሰብአዊ ቀውሱን እያባባሰው መሆኑን አስጠንቅቋል። የአሜሪካና ኢራን ፍጥጫ። የአሜሪካ ጦር ስልታዊ በሆነችው የኢራን የወደብ ከተማ ባንዳር አባስ ወታደራዊ ይዞታ ላይ አዲስ የአየር ጥቃት ፈጽሟል። የአሜሪካ ማዕከላዊ እዝ እንዳስታወቀው ጥቃቱ የተፈጸመው በሆርሙዝ ሰርጥ አካባቢ ስጋት ፈጥረዋል የተባሉት 4 የኢራን ድሮኖችን ለማውደም ነው። የኢራን እስላማዊ አብዮታዊ ዘብ በበኩሉ ለአጥቂዎቹ ምላሽ ለመስጠት በአሜሪካ የአየር ጦር ሰፈር ላይ የአጸፋ ጥቃት መውሰዱን ይፋ አድርጓል። ይህ በ3 ቀናት ውስጥ አሜሪካ በኢራን ላይ የፈጸመችው ሁለተኛው ጥቃት ሲሆን በሁለቱ ሀገራት መካከል ተጀምሮ የነበረው ጦርነት የማቆም ድርድር አደጋ ላይ ጥሎታል። የኩዌት ጦርም በአየር ክልሉ ውስጥ የጠላት ሚሳኤሎችንና ድሮኖችን እየጠለፈ መሆኑን ገልጾ የቀጠናው ውጥረት ወደ ለየለት ጦርነት እንዳያመራ ከፍተኛ ስጋት መፈጠሩንም አመላክቷል። የጋዛ ሰርጥ ሁኔታ። በጋዛ ከተማ እስራኤል በፈጸመችው የአየር ጥቃት 4 ህጻናትን ጨምሮ ቢያንስ 10 ሰዎች ተገድለዋል። ጥቃቱ የተፈጸመው የሐማስ ወታደራዊ ክንፍ መሪ የቀብር ስነ ስርዓት ከተከናወነ ከጥቂት ሰዓታት በኋላ ሲሆን ከ20 በላይ ሰዎች ደግሞ ለከባድ የአካል ጉዳት ተዳርገዋል። የተኩስ አቁም ስምምነት ባለበት ሁኔታም እስራኤል በየቀኑ ጥቃቷን እንደቀጠለች የጤና ባለስልጣናት ገልጸዋል። የጋዛ መንግስት የመገናኛ ብዙሃን ቢሮ እንደገለጸው እስራኤል የተኩስ አቁም ስምምነቱን ከ3000 ጊዜ በላይ የጣሰች ሲሆን ወደ ጋዛ እንዲገባ የተፈቀደው ሰብአዊ እርዳታም ከታቀደው ውስጥ 36 በመቶ ብቻ ነው። ይህም በሁለቱ ወገኖች መካከል ያለውን አለመተማመን ከማባባሱም በላይ ቀውሱ ወደ መጠነ ሰፊ ጦርነት ሊመለስ ይችላል የሚል ከፍተኛ ስጋት ደቅኗል። የደቡብ አፍሪካ የፖለቲካ ቀውስም። ደቡብ አፍሪካ ፓርላማ ፕሬዝዳንት ሲሪል ራማፎዛ ላይ ፋርምጌት በተባለው የሙስና ቅሌት ዙሪያ የክስ ምርመራ ኢምፓችመንት ኢንኳይሪ ሊጀምር መሆኑን ተሰምቷል። የዲሞክራቲክ አሊያንስ ዲኤ ፓርቲ እንደገለጸው ጉዳዩን የሚመረምረው ኮሚቴ የመጀመሪያ ስብሰባውን በሚቀጥለው ሰኞ ያካሂዳል። ይህም የሆነው የሀገሪቱ ህገ መንግስታዊ ፍርድ ቤት የምርመራ ሂደቱ እንዲቀጥል ውሳኔ ካሳለፈ በኋላ ነው። ምንም እንኳን ፕሬዝዳንት ራማፎዛ የቀረበባቸውን ግኝቶች በፍርድ ቤት እየተቃወሙ ቢሆንም ይህ የምርመራ ሂደት በስልጣናቸው ላይ ትልቅ የፖለቲካ ስጋት ፈጥሯል። ጉዳዩ በደቡብ አፍሪካ ውስጥ ለተቀሰቀሰው የፖለቲካ አለመረጋጋት አዲስ ምዕራፍ የከፈተ ሲሆን ውጤቱ ፕሬዝዳንቱን ከስልጣን እስከ ማውረድ ሊያደርስ እንደሚችልም ተገምቷል። በጣሊያን የማፊያ ቡድን ላይ እርምጃ ተወሰደ። የጣሊያን መንግስት ከኮሳ ኖስትራ ማፊያ ጋር ንክኪ ያላቸውን 232 ሚሊዮን ዶላር ንብረቶችም ወርሷል። የጣሊያን ባለስልጣናት በቅርቡ በሞቱት የማፊያ አለቃ ማቴዎ ሚሲኖ ዲኔሮ ስር ተደራጅቶ የነበረውና ለበርካታ አስርት ዓመታት በእጽ ዝውውርና በገንዘብ ማጠብ ወንጀል የተከማቸ ከ232 ሚሊዮን ዶላር በላይ የሚገመት ንብረት መያዛቸውን አስታውቀዋል። የጣሊያን የፋይናንስ ፖሊስም
ሐሙስ ዕለት እንዳስታወቀው ይህ መጠነ ሰፊ ሀብት በአውሮፓና በተለያዩ የባህር ማዶ የፋይናንስ ማዕከላት ተሰራጭቶ የነበረ ሲሆን ምርመራው የማፊያ ቡድኑን የፋይናንስ መዋቅር ሙሉ በሙሉ ለመበተን ያለመ ነው። እንደ መርማሪዎቹ ገለጻም የተያያዙት ንብረቶች በስፔን፣ ስዊዘርላንድ፣ ሉክስምበርግ እና ሞናኮ እና ሊባኖስ እንዲሁም እንደ ኬይማን ደሴቶች ባሉ የግብር ነጻ ቀጠናዎች ተደብቀው የነበሩ ናቸው። እነዚህ ህገወጥ ገንዘቦች በስፔን ኮስታ ዴል ሶል በሚገኙ የቅንጦት ሆቴሎች በፋይናንስ ሰነዶች እና በተለያዩ ኩባንያዎች አማካኝነት ወደ ህጋዊ የኢኮኖሚ ስርዓት እንዲገቡ ተደርገው ነበር። በዚህ ኦፕሬሽን 3 ሰዎች በቁጥጥር ስር የዋሉ ሲሆን ፖሊስ የተደበቁ ንብረቶችን ለመለየት ድሮኖችንና የሙቀት ዳሳሽ ቸርማል ስካነር መሳሪያዎችን ተጠቅሟል። የጣሊያን ዋና ጸረ ማፊያ አቃቢ እጅ ጆቫኒ ሜሌሎ እንደገለጹት እርምጃው የማፊያ ቡድኑን የኢኮኖሚ መሰረት ከማዳከሙ በላይ ቡድኑ ከአለቃው ሜሲኖ ዲኔሮ ሞት በኋላ ራሱን ዳግም እንዳያደራጅ ትልቅ እንቅፋት ይፈጥርበታል። ሜሲና ዴናሮ ለ30 ዓመታት ከህግ ሲደበቅ ቆይቶ በጥር 2023 በፓሌርሞ ከተማ በቁጥጥር ስር ከዋለ ከጥቂት ወራት በኋላ በህመም ምክንያት መሞቱ ይታወሳል። ዴኔሮ እንደ አውሮፓውያን አቆጣጠር በ1992ቱ ታዋቂ ዳኞችን በመግደል በ1993ቱ በተለያዩ የጣሊያን ከተሞች የቦምብ ጥቃቶችን በማድረስና በአንድ የ12 ዓመት ታዳጊ ላይ በፈጸመው አሰቃቂ ግድያ ተፈርዶበት የነበረ አደገኛ ወንጀለኛ ነበር። ምንም እንኳን ዴኔሮ ቢሞትም አሁን የተከናወኑት የንብረት መውረስ እርምጃ ለበርካታ ዓመታት ሲንቀሳቀስ የነበረውን የጥቁር ገበያ የገንዘብ ትስስር ለመበጣጠስ ወሳኝ መሆኑን የጣሊያን ባለስልጣናትም ገልጸዋል። በመጨረሻም አውስትራሊያ ከሶሪያ በተመለሰችና ከአይኤስ ጋር ግንኙነት አላት በተባለች ሴት ላይ ክስ መሰረተች። የአውስትራሊያ ባለስልጣናት ከሶሪያ የጦርነት ቀጠና ወደ አገሯ ከተመለሰችና አይኤስ ከተባለው ታጣቂ ቡድን ጋር ግንኙነት አላት ከተባለችው አንዲት ሴት ላይ ክስ መስርተዋል። ይህ እርምጃ የተወሰደው ባለፉት ዓመታት በሶሪያ ካምፖች ውስጥ ያለ ፍርድ ታስረው የቆዩ ሴቶችና ህጻናት ወደ አውስትራሊያ እንዲመለሱ እየተደረገ ባለበት ወቅት ነው። ባለፈው መስከረም ወር ወደ አውስትራሊያ የገባችው ይቺ የ34 ዓመት ግለሰብ በዛሬው ዕለት በሜልበርን ፍርድ ቤት ትቀርባለች ተብሎ ይጠበቃል። ግለሰቧ የሽብር ቡድን አባል በመሆኗና ወደ ተከለከሉ የጦርነት ቀጠናዎች በመግባት ወንጀል የተከሰሰች ሲሆን በእነዚህ ወንጀሎች ጥፋተኛ ሆና ከተገኘች እስከ 10 ዓመት እስራት ሊፈረድባት እንደሚችል የፌዴራል ፖሊስ ረዳት ኮሚሽነር ሂልዳ ሲሬክ ገልጸዋል። እንደ ፖሊስ መረጃ ከሆነ ግለሰቧ ወደ ሶሪያ የተጓዘችው በ2013 ወይም 2014 አካባቢ ሲሆን በ2019 በኩርድ ኃይሎች ቁጥጥር ስር ውላለች። ከዚያን ጊዜ ጀምሮ በአልሆል የስደተኞች መጠለያ ካምፕ ውስጥ ከቤተሰቦቿ ጋር ቆይታለች። አውስትራሊያ በቅርቡ ከሮጅ መጠለያ ካምፕ ተጨማሪ ሴቶችን፣ ህጻናትን የመለሰች ቢሆንም ወደ ሀገር የተመለሱ አዋቂዎች በሙሉ ምርመራ እየተካሄደባቸው መሆኑን ተገልጿል። ከዚሁ ጉዳይ ጋር በተያያዘ ሌሎች ሴቶችም ከባድ ክስ ቀርቦባቸዋል። ለምሳሌ ካውሳር አህመድ እና ዘይነብ አህመድ የተባሉ እናትና ልጅ በሰዎች በባርነት መገበያየትና መጠቀም በሚል ወንጀል ሲከሰሱ፣ ጃናይ ሳፋር የተባለች ሌላ ግለሰብ ደግሞ ታጣቂ ቡድኑን በመቀላቀል ወንጀል ተከሳለች። ባለስልጣናቱ ክስ ሳይመሰርቱ መቆየቱ ምርመራው ቆሟል ማለት አይደለም ሲሉም አስጠንቅቀዋል። ይህ የዜጎች ወደ አገር የመመለስ ሂደት በአውስትራሊያ ውስጥ ከፍተኛ የፖለቲካ ክርክር አስነስቷል። ጠቅላይ ሚኒስትር አንቶኒ አልባኒዝ መንግስታቸው ለእነዚህ ዜጎች መመለስ ድጋፍ እንዳላደረገ ገልጸው የሰሩትን ያጭዳሉ፣ if you make your bed you lie in it የሚል ጠንከር ያለ አስተያየት ሰጥተዋል። በሌላ በኩል የሰብአዊ መብት ተሟጋቾች በተለይ ህጻናት በወላጆቻቸው ተግባር ተጠያቂ መሆን የለባቸውም በሚል መንግስት ዜጎቹን የመቀበል ግዴታ እንዳለበት እየተከራከሩ ይገኛሉ። በአሁኑ ወቅትም በሶሪያ የሚገኙ የአልሆል እና የሮጅ ካምፖች በኩርድ ኃይሎች እጅ የነበሩ ቢሆንም በቅርቡ በደረሰው ስምምነት መሰረት ወደ ሶሪያ መንግስት ቁጥጥር ስር እየተዛወረ ነው። እነዚህ ካምፖች በአይኤስ ታጣቂዎች ቤተሰቦች የተሞሉና እጅግ አስከፊ የሰብአዊ መብት አያያዝ የሚታይባቸው መሆናቸው በተደጋጋሚ ሲገለጽ ቆይቷል። ክቡራትና ክቡራን ለዕለቱ ያዘጋጀነው ከመላው ዓለም የተከለሱ ትኩስ መረጃዎች እነዚህን ይመስሉ ነበረ። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየቶች ካላችሁ ከታች እየጻፋችሁ ለሌሎች እንዲደርስ ሼር እንድታደርጉ በአክብሮት እየጠየቅን መልካም ምሽት